بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله، وبعد. السلام عليكم ورحمة الله وبركاته. زاري إن شاء الله የኑን ሳኪና ወተንዊን ህግ የሆነውን ሁለተኛውን ክፍል ኢድጋም የተሰኘውን ህግ ነው ኢንሻአላህ በአላህ ፍቃድ የምንመለከተው። ጥያቄው ምን ይላል? ما حد الادغام لغة واصطلاحا? አንድ ቋንቋ በአረበኛ ህግ መሰረት በሁለት አይነት መልኩ ሊተረጎም ይችላል። አንደኛው ሉጋ በቋንቋ ደረጃ፣ ሁለተኛው ደግሞ ኢስጢላህ በዘርፉ ምሁራኖች የሚተረጎም ይሆናል ማለት ነው። طيب ስለዚህ አሁን እኛ ያዝነው የተጅዊድ ህግ ስለሆነ ኢስጢላህ የተጅዊድ ምሁራኖች የሚገልጹበት ገለጻ ይሆናል ማለት ነው ኢንሻአላህ። ስለዚህ ኢድጋም የሚለው ما حد الادغام لغة واصطلاحا በቋንቋ ደረጃና በተጅዊድ ምሁራኖች ገለጻ ኢድጋም የሚለው ትርጓሜውና ብይኑ ማብራሪያው ምንድነው ነው ጥያቄው። መልሱ أما اللغة በቋንቋ ደረጃ ኢድጋም የሚለው ሲተረጎም فهو سو إدخال الشيء የሆነ ነገርን ማስገባት ነው في الشيء በሆነ ነገር ላይ አንድ ነገርን በአንድ ነገር ላይ መክተት ኢድጋም ይባላል ማለት ነው። وأما اصطلاحا በተጅዊድ ምሁራኖች ገለጻ ደግሞ فهو سو ኢድጋም ብሎ ማለት التقاء መገናኘታቸው ነው حرف ساكن سكون هنا فدال بمن لاي بمتحرك متحرك حركة بالو فدال است ماسكبات سكون هنا فدال حركة النبابي بالو فدال است ماسكبات حيث يصيران بمي هونبت لك سينبو تاديا اندزي مهون اللباتشو من اينت مهون اللباتشو حرفا مشددا شداي هنا فدال مفتر مشال اللباتشو معناتنو لمن سكون የሆነ ፊደል ስለማይነበብ በኢድጋም ህግ ላይ ማለት ነው። አናባቢ ሙተሐሪክ ያለው ፊደል ላይ ስናስገባው ውጤቱ ምን ይሆናል? ሐርፈን ሙሸደደን ሸዳ የሆነ ፊደል አንድ ፊደል ይፈጥርልናል ማለት ነው። يرتفع اللسان እዚህ ቦታ ላይ ታዲያ የምላሳችን ሁኔታ ምን ይሆናል? ይነሳል ወይም ያንን ፊደል ይነካል። ምን ያህል ጊዜ? عنده እዛ ቦታ ላይ ارتفاعة واحدة አንዴ ብቻ እነዚያን ሁለት ፊደሎችን አንዴ ብቻ ነው ምላሳችን ጠርቶ ማለፍ ያለበት ማለት ነው። ለምን? ምክንያቱም ስኩን የሆነው ፊደል ምን ሆኗል? በኢድጋም ህግ ጊዜ ሙተሐሪክ ውስጥ ስላስገባ ነው ማለት ነው። مثلا ለምሳሌ ሚር ረቢከ ሚል ቃል አለ። ይሄ አስሉ መሰረቱ ስንመለከተው ኑን አለች እኮ አይደለ? ሚር ረቢከ ስንል ኑን እዚህ ጋር ምን ሆናለች? ስኩን ነች። አናባቢ የሌላት ፊደል ኑን ሳኪና ነች ብለን ተምረናል በባለፈ ክፍለ ጊዜያችን ላይ። በውስጥ ታዋቂነት ስኩን አላት ምንም ሐረካ ባይኖራትም እንኳን ማለት ነው። طيب ስለዚህ ሚን ረቢከ እንዲህ ነበር አስሉ መሰረቱ ሚን ረቢከ። ስለዚህ አሁን በተማርነው ህግ መሰረት ምንድነው የምናደርገው? ሐርፍ ሳኪን ስኩን የሆነውን ፊደል ሙተሐሪክ አናባቢ ያለው ፊደል ውስጥ እንከተዋለን ማለት ነው። ስለዚህ ሚን ረቢከ የሚለው ቃል ከፊት ለፊት እዚህ ጋር ማን አለ? ራ ሙተሐሪክ ነው። ሐረካ አለው ፈትሐ መፍቱሃ ነው። طيب ስለዚህ ኑን ፊደል ምን አደርጋለሁኝ? ራ ጋር ስከተው ጊዜ ሐርፈን ሙሸደዳ ሸዳ የሆነ አንድ ፊደል ይፈጥርልኛል ማለት ነው። ሚን ረቢከ አንዴ ብቻ ارتفاعة واحدة መላሴን አንድ ጊዜ ብቻ ራን ነክቶ ያልፋል ማለት ነው እንጂ ሚን ረቢከ ብዬ ሁለት ጊዜ ኑንንም ራንም አላነብም ማለት ነው። ለምንድን? ኢድጋም አደረኩት ኑን ፊደልን በራ ፊደል ውስጥ ከተትኩት ማለት ነው። ከላይ እንደተማረው ማብራሪያውን በሉጋ ደረጃ አንድ ነገርን የሆነ ነገር ውስጥ መክተት ማለት ስለሆነ በኢስጢላህ ወይም ደግሞ በተጅዊድ ምሁራኖች ስለ ተጅዊድ ስለ ፊደላ ስለሆነ የምንማረው አንድ ነገርን በአንድ ነገር ውስጥ መክተት ማለት ስኩን የሆነ ፊደልን ሙተሐሪክ በሆነ ፊደል ላይ ማስገባት አናባቢ ያለው ፊደል ውስጥ ወስዶ ሁለት የነበሩትን ፊደል ልክ እንደ አንድ ሸዳ የሆነ ፊደል ፈጥሮ ማንበብ ማለት ነው። ታዲያ ኢድጋም ስንጨፈልቅ ጊዜ ልክ እንደ ሌሎቹ ህጎች ልክ እንደ ኢዝሃር ለምሳሌ ኢዝሃርን ስንማር ግልጽ ማድረጊያ ፊደሎች ያልናቸው 6 ፊደል አለው ብለናል።
እዚህም ጋር ደግሞ ኢድጋም ላይ ስንመጣ ኢድጋምም የራሱ ፊደሎች አሉት 6 ፊደሎች ማለት ነው። መቼ ነው ታዲያ ኢድጋም የምናደርገው? ኑን ሳኪና ያለ አናባቢ ስትመጣ ከሷ በኋላ 6 ፊደሎች ከመጡ በተንዊን ደግሞ ተንዊኖችን ወይም ፈትሐተይን ዶመተይን ከስረተይን የያዘ ፊደል አግኝተን ከፊት ለፊቱ አሁንም እነዚህ 6 ፊደሎች ከመጡ ኑን ሳኪና ወይም ደግሞ አናባቢ የሌለው ኑን እንዲሁም ተንዊኑ ከፊት ለፊት ያሉት እነዚህ 6 ፊደሎች ጋር አያይዘን ኢድጋም አድርገን እናነባለን ማለት ነው። ሱአል ጥያቄው ምን ይላል? ከም ሑሩፉል ኢድጋሚ ወማ ሂየ የኢድጋም ፊደሎች ብዛታቸው ስንት ናቸው? ወማ ሂየ ማን ማን ናቸው ይላል። ጀዋብ መልሱ ሑሩፉሁ ሲተቱን የኢድጋም ፊደሎች ብዛታቸው 6 ነው። ወሂየ እነሱም መጅሙዐቱን የተሰባሰቡ ናቸው። ፊ ቀውሊክ በዚህ ንግግር ውስጥ የርመሉን ይላል። የርመሉን በግጥም ሲቀመጡ የርመሉን ለመያዝ ይመቻሉ። በዝርዝር ስናያቸው እነማን ናቸው? ያ፣ ራ፣ ሚም፣ ላም፣ ዋውና ኑን እነኚህ 6 ፊደሎች የኢድጋም ፊደሎች ይባላሉ ማለት ነው። ነዓም አሁንም ሱአል አለ ጥያቄ ኢላ ከም ቂስሚን ተንቀሲሙ هذه الحروف ኢላ ከም ቂስሚን ተንቀሲሙ ወደ ስንት ክፍሎች ይከፈላሉ? هذه الحروف እነዚህ ፊደሎች ያኒ በንባብ ወቅት ኢድጋም በምናደርግበት ጊዜ እነዚህ 4 ፊደሎች ምን አይነት ወይም ስንት አይነት ያነባበብ ሂደት አላቸው ነው ጥያቄው። ጀዋብ መልሱ ኢላ ቂስመይኒ ለሁለት ክፍል ይከፈላሉ። ፊደሎችን ወይም ደግሞ ኢድጋም የምናደርግበት መንገድ በሁለት አይነት መልኩ ይነበባል ይላል። ምንና ምን ናቸው? ኢድጋም ቢጉነህ አንደኛ ኢድጋም ቢጉነህ ኢድጋም ማለት ማያያዝ፣ ቢጉነህ ማለት ጉና ፈጥረን በአፍንጫችን ዜማ እሱን ፈጥረን አያይዘን የምናነባቸው የኢድጋም ፊደሎች አሉ። ሁለተኛው ደግሞ ኢድጋም ቢገይሪ ጉና እናያይዛለን። ኢድጋም ማድረጉ ግዴታ ነው፣ ነገር ግን ጉና የላቸውም። ጉና ሳይደረጉ የሚነበቡ ደግሞ ፊደሎች አሉ ከነዚሁ ከ6 ውስጥ ማለት ነው። ስለዚህ እነዚህ 6 ፊደሎችን ለሁለቱ ህጎች እናካፍላለን ማለት ነው። ኢድጋም ቢጉና አያይዘን ጉና አድርገን የምናነብባቸው ፊደሎች 4 ናቸው። እነሱም ከታች ተጠቅሰዋል። ያ፣ ዋው፣ ሚም። እዚህ ጋር ኑን ተረስታለች። ኑን ፊደልን እንጨምርባታለን። ምናልባት እዚህ ጋር ተሳስቶ በስተት ሳያስገባት አስቀርተዋት ነው። ናም ኢላ ቂስመይኒ ለሁለት ክፍል ይከፈላል አልን። ቢጉና ኢድጋም ቢጉና አያይዘን ጉና አድርገን ምንቀራው ነው። ወዩሰማ ስያሜ ይሰጠዋል። እዚህ ቦታ ኢድጋም በጉና አድርገን ስንቀራ ናቂሰን ይላል። ይሄ ስህተት ነው። ናቂስ ሳይሆን ጎዶሎ ማለት ነው። ናቂስ ማለት ቢጉና የሚባለው ናቂስ ሳይሆን ካሚል ነው። እዚህ ጋር ተቀያይሮባቸዋል። ናቂስ ሳይሆን ካሚል ለሚባለው ሙሉ የሆነ ኢድጋም እንለዋለን። ወቢገይሪ ጉና አያይዘን ግን ጉና ሳናደርግ የምናነበው ደግሞ ወዩሰማ ይሰየማል ካሚለን ብለዋል። አሁንም እዚህ ጋር ካሚል ሳይሆን ደግሞ ይሄ ናቂስ ነው የሚባለው። ጉናው ናቂስ ይባላል ማለት ነው። ጎዶሎ የሆነ ጉና አላቸው። ማያያዝ ግን ሁለቱም ኢድጋም ይደረጋሉ ማለት ነው። ነዓም ስለዚህ ቅድም እንደተነጋገር ነው ኢድጋም በጉና አድርገን የምንቀራባቸው 4 ፊደሎች አሉ። ፈልያኡ ያ ፊደል፣ ወልዋው ዋው ፊደል፣ ወልሚሙ ሚም ፊደል እንዲሁም ኑን ፊደል ይጨመራል 4ኛ ማለት ነው። እነዚህ ቢጉነህ ጉና ካሚል ጉና አላቸው ሙሉ የሆነ ጉና ኢድጋማቸውም ትክክለኛ በደንብ ኢድጋም መደረግ ያለበት ነው። ወላሙ ወራኡ ላምና አራ ደግሞ ላምና አራ ፊደል ደግሞ ከኑን ሳኪና ፊት ለፊት ላይ ከመጡ ወይም ከተንዊን ፊት ለፊት ላይ ከመጡ ቢላ ጉና ሳናደርግ እናያይዛቸዋለን። የዚህ አይነቱ የኢድጋም ሁኔታ ደግሞ ኢድጋሙ ናቂስ ጎዶሎ የሆነ ኢድጋም ብለን እንጠራዋለን ማለት ነው። طيب ኢንሻአላህ ከታች ጋር ማአምሲለቱ ذلك على الترتيب ይላል። ለነዚህ ምሳሌዎች ተራ በተራ እስኪ አስቀምጡ ነው የሚሉት። ምሳሌውን ኢንሻአላህ እዛው በቂርአት ክፍለ ጊዜያችን ላይ አብረን ምን ለማመድ ይሆናል። እዚህ ጋር ግን
ቃላቶችን ቃል በቃል እየተረጎማችሁ ለእናንተ ለማጥናት እንዲመቻችሁ ተብሎ የተዘጋጀ የድምጽ ሪከርድ ነው። የልምምዱን ሁኔታ እዚያው በተለመደው በቂራአት ሰዓታችን ፕሮግራማችን እንለማመዳለን ማለት ነው። ነገር ግን እዚህ ጋር ማናልፈው አዲስ እታች ጋር ተጨማሪ ሐሳብ አለ። ምንድነው የሚለው? እዚህ ጋር ሳናነሳው ማለፍ የሌለብን አዲስ ሐሳብ ተጨምሯል። ምንድነው እሱም? ወይሽተረጡ ሸርጥ ይደረጋል፣ መስፈርት አለው። አየኩነል ሙድገሙ ወልሙድገሙ ኢድጋም አድራጊውና ኢድጋም ተደራጊው ምን መሆን አለባቸው? ሚን ከሊመተይኒ በሁለት ቃል ላይ መሆን አለባቸው። ከማ ሙሲለ ልክ ምሳሌ እንደተሰጠን ማለት ነው። ፈኢን ካና ከሆኑ ግን ሚን ከሊመቲን ዋሂደቲን በአንድ ቃል ላይ ከተገኙ ማንና ማን? ያ ፊደልና ዋው ፊደል። እዚች ጋር ኻሰተን ለየት ባለ መንገድ ቁርአን ላይ ህግን ጥሶ የመጣ የኢድጋም ህግ አለ። አሁን ከላይ እንደተማር ነው ኢድጋም ማያያዝ ነው አልን። እንዴት ነው የሚያያዘው? ኑን ፊደል ያለ አናባቢ ሲመጣ እንዲሁም ከተንዊን በኋላ እነዚህ 6 የጠቀስናቸው የኢድጋም ፊደሎች ከመጡ ምን ይደረጋል? ኑኑ ወይም ደግሞ ተንዊኑ ኢድጋም አድርገን እንቀራለን አለን። ጠይብ አሁን ግን እዚህ ጋር ሌላ ሸርጥ አመጡ። ምንድነው ሸርጡ? በአንድ ቃል ላይ ቃላቶቹ ሳይነጣጠሉ አንድ ወርድ አንድ ቃል ላይ ወውና ያ ፊደል መጥተው ከፊት ለፊቱ ደግሞ ኑን ፊደል በግልጽ ስኩን ከተደረገባት የዚህ አይነቱ ሁክም ምን ይሆናል? ዋጅቡን ኢዝሃሩሁ ኢዝሃር አድርጎ በግልጽ አድርጎ መቅራት ግዴታ ይሆንብናል ማለት ነው። ለዚህ ምሳሌ ዱንያ ይላል። ዱንያ ኑን ፊደል እዚህ ጋር ስኩን ነች። ኑን ሳኪና በግልጽ መታለች። ከፊት ለፊቱ ያ ፊደል መጣ። ያ ፊደል አሁን እዚህ ጋር እንደተማር ነው የኢድጋም ፊደል ነው አይደለም? የኢድጋም ፊደል ነው። ስለዚህ የኢድጋም ፊደል ስለሆነ ኑን ፊደልን ኢድጋም አድርጌ መቅራት አለብኝ የሚል እንትን ላይ መድረስ የለብንም። ለምንድን? እነዚህ ሁለት ፊደሎች ያ ፊደልና ዋው ፊደል ከፊት ለፊታቸው ኑን ስኩን ከመጣ የዚህ ህግ ኢዝሃሩል ሙጥለቅ ብለን እንጠራዋለን ማለት ነው። ምን ማለት ነው? ህግን ጥሶ የመጣ ህግን ተላልፎ የመጣ ኢዝሃር መደረግ ያለበት ማለት ነው። እነዚህ ቃላቶች 4 ቃላቶች ብቻ ናቸው በዚህ መልኩ የሚነበቡት። ኢንሻአላህ ሌሎችን ምሳሌዎች በቂርአት ፕሮግራማችን በሰፊው ምን ለማመድ ይሆናል። هذا وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين.